አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔና ያሬድ የተለያየንበት ምክንያት ልነግርሽ። ጊዜ ስለሌለኝ አፍጥኘው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ ማለት። ቆይ እንዴት ማለት? ከማን ያረገሽው? አታስቢ፣ ከያሬድ እንኳን አይደለም። እና ታዲያ ቆይ ከማን ነው? እኔንም እሱንም ትምህርት ቤት የሚያመላልሰን ሹፌር ነበር። እሺ። እና ሳላስበው ከሱ ጋር በጣም ተቀራረብን። እንዴት ከያሬድ ጋር ሆነሽ ከሱ ጋር ትቀራረቢያለሽ? ያሬድ አንቺ እንደምታስቢው አይነት ሰው እንኳን አይደለም። ማለቴ ፍቅረኛሞች ብንሆንም ግን ሌላ ነገር ውስጥ የመግባት ሐሳብ የሌለው ጨዋ ልጅ ነበረ። እና እኔ ደግሞ በተቃራኒው በጣም ቀዥቃዣና ለነገሮች ፈጣን ነበርኩኝ። እሺ። እና ያሬድ ሲፈዝብኝ ከሹፌራችን ጋር በጣም ተቀራረብና ከሱ አረገዝኩ። የፈጣሪ ያለ አንቺ ቆይ ምን አይነት ነገር ነው እያወራሽ ያለሽው? የሆነውን ነገር ነው እየነገርኩሽ ያሉት። እና መጨረሻችሁ ምን ሆነ? እና ያሬድ ይሄንን ሲያውቅ በጣም ተጸየፈኝ። አጠገቤ እንዳደርሽ ብሎ ሸሸኝ። እሺ ከዛስ? እናም ልጅ ላለመውለድ ባደረኩት ሂደት ውስጥ ብዙ ነገር አጣሁ። ትምህርቴንም አቆምኩኝ። በጣም አዝናለሁ። እና ይሁሉ ነገር ቆይ ለምንድን ነው ለኔ የምትነግሪኝ? ትናንትና ሁኔታሽን ሳየው ያሬድ አንቺ እንደምታፈቅሪው እሱም እንደሚያፈቅርሽ ተረዳሁ። እናም በእኔ ምክንያት አትሽሹ። ያሬድ በጣም መልካም ሰው ነው። ቆይ እኔ ያልገባኝ እኔና እሱ አብረን እንድንሆን የምትፈልጊ ከሆነ ተመልሰሽ መተሽ እንደ ፍቅረኛ አክት ማድረጉ ምን አስፈለገ? አንቺ ድርቅ በማለትሽ ፍቅሩን እንድትቀበዩ አንቺ ለማስቀናት የተደረገ ነገር ነው። እሺ ቆይ ይሄንን እቅድ ያወጣሽው ከማን ጋር ነው? እኔ ያሬድና ጸጋ። ግን ከክፋት አትሰጂው። አንቺን ስላፈቀረሽ ብቻ ነው። እሺ ሌላ ስምት ነግሪኝ ነገር የለም? ውጭ ሀገር ሄዳለሁ የሚያለው አንቺን ለማንቃት የተደረገ ነገር እንጂ ያሬድ ውጭ ሀገር አይሄድም። ምን? ቆይ የምርሽን ነው? አዎ የምሪ ነው። ግን አደራሽን በዚህ ምክንያት እንዳታኮርፍሽ። አረ እሺ አላኮርፈውም። እሺ ቤሪ ወይ ቤዛ፣ በጣም አመሰግናለሁ። እሺ ትልቅ ሸክም ነው ያቀለልሽልኝ። እኔም በጣም አመሰግናለሁ። መልካም እኔ እኮ የሚሰማኝን ስሜት ልነግርህ አስብና ከዛ ደግሞ የሆነ ችግር ትፈጥራለህ ብዬ ተወዋለሁ። አታስቢ፣ ምንም ችግር አልፈጥርም። ግን የሚሰማሽን ነገር ንገሪኝ። ምንም ለውጥ የለውም። እንደውም በጣም እየባሰብኝ ነው ስትይ አሁንም ስለ ዮሲያስ እያሰብሽ ነው ማለት ነው? አዎ ሚኪ፣ እኔ ልጁም እንዳስነካኝ አላውቅም። በቃ እሱ ትዝ እያለኝ አይምሮዬ ምንም እረፍት ሊያገኝ አልቻለም። ወይኔ ሚኪ፣ ቆይ እሺ ምን ሆኖ ትዝ የሚልሽ? በቃ አይኑ፣ ፈገግታው፣ ሳቁ። ግን ሚኪ በቃ ሊደብርህ ስለሚችል ከዚህ በላይ ምንም ባልልህ ደስ ይለኛል። ህፃኑን የልጅ አልፋቱ አየህ አይደል ችግርህን? እኔ እኮ በቃ እንደዚህ አይነት ነገር ልነግርህ የማልፈልገው እንደዚህ ችግር ትፈጥራለህ ብዬ ነው። እንደዚህ ይሁንሽ እያየሁ ዝም እንድል ነው እንደምፈልጊው? የፈለገ ቢሆንም በእኔ ምክንያት ከሱ ጋር ተጣልተህ ከትምህርት ስትባረር ማየት አልችልም። እሺ አሁን መፍትሄው ምንድን ነው? እሱን አላውቅም።
ቆይ ሶሲ ሴት አለች? ዛሬ አልመጣችም። እሷም በሱ ምክንያት ነው ያልመጣችሁ ማለት ነው አይደል? አዎ ሳላየው መዋል ቢከብደኝም ግን በቃ ከትምህርት ቤት ቀርቼ እሱን ለመርሳት መሞከር ይሻላል ብላ ቀርታለች። እና ደግሞ ዴቭም አብሯት ነው ያለው። ወይኔ ሚኪ፣ ለማንኛውም ሚኒፒያን አንቺ ራሽን አታስጨንቂሽ። እውነት ለመናገር እኔ የሚያስጨንቀኝ አንተ ነገር ነው ማለት በቃ ካሁን ይደብርሃል እያልኩኝ በጣም እያጨነቀኝ ነው። መደበርማ ይደብረኛል፣ ግን አላ ይህን ነገር ያመጣሽው ፈልገሽው ስላልሆነ ችግር የለም። እርግጠኛ ነህ? አዎ እርግጠኛ ደግሞ እኔ እኮ የምወደው አንተን ብቻ ነው። እሱን እኮ አውቃለሁ፣ ግን በቃ ተረጋግሽ። ያሬዱ ምን ነው ብቻ አንተ ግዛል? ጸጊ በጣም ጥፋተኛ ስሜት እየተሰማኝ። ደግሞ ምን ተፈጠረ? ትናንትና በፍጹም እንደዛ ማድረግ አልነበረብን። እንደውም እኮ እኛ ጥሩ ነገር ነው ያደረግነው። አይ አይደለም፣ እንደውም ያደረግነው ነገር ቤዛን በጣም ነው ያስከፋት። እንግዲህ ያስከፍታታል ብለህ ካሰብክ እንደለመድከው ሄደህ ይቅርታ መጠየቅ ነው። ኧረ አልጠይቃትም። ለምን? ምክንያቱም ጸጋ ድፍረቱ የለኝም። ማለት ጸጋ ያደረኩት ነገር ከኔ ስለማይጠበቅ ሄጄ ይቅርታ አድርጊልኝ ብሎ የማዋራቱ ሞራል የለኝም። ከቤሪ ጋር ከተፈጠረው ነገር በኋላ አናግሬያታለሁ ምናምን እያልከኝ ነበር እንዴ? አዎ ላናገራት ሞክሬ ነበር፣ ግን ደግሞ ፊቷ ላይ ያየሁት ስሜት በጣም ያሳዝናል። አይ ፍቅር በቃ አንበሳን ሁሉ ያንበረክካል ማለት ነው። በትክክል። እስከ መቼ ነው ቆይ እንደዚህ ቆዝመ የምትዘልቀው? እስከ መቼ እንደሆነ አላውቅም። እሺ ሌላ እንድናደርግ የምትፈልገው ነገር አለ? ምንም የለም። በቃ እሺ ባይ። ሄቪ እንዴት ነሽ? አለሁልሽ። ምን ነው ብቻሽን? እባክሽ የሱሲ ነገር በጣም እያስጨነቀኝ ነው። ትናንት አግኝተሻት ነበር እንዴ? አዎ አግኝቻት ነበር። እና ምን አለች? በጣም እየበረታባት ነው። ወይዳ ይሄ ነገር ግን ወዴት እየሄደ እንደሆነ ምንም ሊገባኝ አልቻለም። እኔ ምንም ሊገባኝ አልቻለም። እዮሲን አግኝተሽው ነበር እንዴ? እሱማ ያለሁበት ድረስ መጥቶ አግኝቶኝ ነበር። እና ምን አለሽ? መስተፋቅር ስለሚባል ነገር ምንም እንደማያውቅ ነው የሚነግረኝ። እሺ ታዲያ ልጆቹ ምን ሆኖ ነው እንደዛ የሚሆኑት? እኔ ምንም አላውቅም። እኔ ግን እየዋሸ ነው የሚመስለኝ። እኔም እየዋሸ ነው ብዬ አስብና የሚጨናነቀው ምናምን ነገር ሳይ አልዋሸም ብዬ እንዳስብ ያደርገኛል። የሚጨናነቀውን ስትይ? ትናንትና በጣም ሲጨነቅና የእነሱ ነገር እንቅልፍ እንዳሳጣው ሲናገር በጣም ያሳዝናል። ኧረ በጣም ያሳዝናል ያልሽው? አዎ ብታዩ እኮ በጣም ነው የሚያሳዝነው። እርፍ። እና አንቺ ምን ቤት ነሽ? ማለት ለእሱ የምታዝኘው አንቺ ምን ቤት ነሽ? ጄሪ ደግሞ ምንድነው የምታወሪው? ይቅርታ አድርጊልኝና አንቺ ልጅ፣ አንቺ ራሱ እኔ ምንም እያማርሽኝ አይደለም። ምንድነው የምትቀባጠሪው? አንዲት ሴት አንድ ወንድ ሲያሳዝን አለች ማለት የሆነ ፓወር ወደሱ እየገፋት ነው ማለት ነው እኮ መስተፋቅር። እሺ የሆነ ሰው በጣም እየተጨነቀ ብታዩና በጣም ብታዝኝለት ከሱ ፍቅር ይዞሻል ማለት ነው? ያ ሌላ ይሄ ሌላ። እሺ አሁን እይታሽን ከመስተፋቅር ውጭ አርጊውና እናወራ። ይቅርታ የኔ እናት፣ እኔ ከሱ ውጪ ሌላ ምንም ማድረግ አልችልም። ለምን? ምክንያቱም እያወራን ያለነው መስተፋቅሩን ተከትሎ ስለመጣ ችግር ነው። እሺ ይሁንልሽ። እና ሄቪ እዮሲ በጣም አሳዘነሽ? አንቺ ልጅ ምን ሆነሻል? ስንት ያወራሁት ነገር እያለ ትኩረትሽን እዚህ ላይ የምታረጊው? እሱን ተይ ውስቲ። ግን ካሳዘነሽ በኋላ ምን አደረግሽ? በቃ ትቼዋለሁ። እንደውም አልነግርሽ። ሄቪ ብቻ እየኮረፍሽኝ እንዳይሆን። አይ አላኮረፍኩሽ። ቤስቲ ወይ ሸይ ይሄ ነገር ምንድነው? በጣም ፊትሽ ደስ ብሎታል። ዛሬ ምን አግኝተሽ ነው? አዎ ቹቹሻ፣ ያልደብቅሽም በጣም ደስ ብሎኛል። ቹቹሻ እኮ ነኝ። ፊትሽን ማሳየት የማትፈልጊው ደስታ የሚሞላው የሆነ ነገር ስታገኝ እንደሆነ ማላቅ ነው እንደሚመስልሽ? ትናንትና እናንተን ከተለያዩዋችሁ በኋላ የሆነ ነገር ተፈጥሮ ነበር። ምንድነው የተፈጠረው?
ወደ ቤት እየሄድኩ እያለ መንገድ ላይ ቤሪን አግኝቻት ነበር። ቤሪ? አዎ ቤሪ። ቆይ ደግሞ እሷ ምን ፈልጋ ነው ልታገኝሽ የመጣችሁ? እባክሽ እንደምታስቢው አይደለም። እኔም ሳገኛት ልታናድደኝ ነበር ይመስለኝ። እና ለምንድን ነው የተፈጠረው ነገር ግን ጭራሽ ካሰብኩት ውጪ ነበር እኮ። ምንድን ነው የተፈጠረው? በቃ ያገኘችኝ ከያሬድ ጋር ስላላቸው ነገር ግልጽ ልታረግልኝ ነበር። ቆይ አልገባኝም። እሱ ያብራራችልሽ ነገር በዚህ ልክ አንቺ ላይ ሃፒ የሚገጭ ነው? በትክክል። ቆይ ቤዚቲ ምን ብነግርሽ ነው? እሱን ነግርሻለሁ፣ ግን ቹቹሻ ለማንም ትንፍሽ ማለት የለብሽም እሺ? እንዲህ ናት እና ቹቻ። ቆይ አንቺ እንዴት ብታስቢ ነው እንደዚህ የምትይኝ? እሱማ ይገባኛል፣ ግን አለ አይደል የኔ ቆንጆ ተረድቼሻለሁ። እሺ አሁን ግን ጉዳዩን ንገሪ። ይልሽ የኔ ቆንጆ ምን መሰለሽ ቆይ አንቺ ግን ይሄ ነገር የምር ነው እንዴ? አዎ ፊዮሪ ምሬ ነው። ከተገናኘን ጀምሮ እኮ የተለያየ ነገር ነው የምታወሪው። ፊዮሪ የኔ እናት፣ እኔም እኮ የማወራው ነገር ግራ ነው የገባኝ። ቆይ እሺ ተረጋጊና የሚሰማሽን ነገር ቀስ ብለሽ ንገሪ። በቃ ፊዮሪ ሁሉም ነገር የሚሰማኝ ልክ ሶሲን እንደሚሰማት ነው እኮ። እሺ እንዴት አይነት ነገር? በቃ ጭንቅ ይለኛል፣ ጥብብ ይለኛል። በዛ ላይ እዮሲ ትዝ ይለኛል። አንዴ አይኑ፣ አንዴ እጁ፣ በቃ ስንቱን ነገር ልንገርሽ። ያላላሽ ሄይ ብያ ምረርሽ እኮ ነው። አዎ ጓደኛዬ፣ እኔ እኮ ሶሲ ስታወራ በቃ ነገሩን ተራ አድርጌ ነበር ያሰብኩት። ልክ በእኔ ሲደርስ እኮ ነው የገባኝ። ወይዳ ወይኔ ሄዋን፣ ለስንት ነገር ስጠብቅ እንደዚህ ሆኜ ልቅር። የመጀመሪያዋ ሴት ጠቅላይ ሚኒስትር ሆናለሁ ብዬ ሳስብ መጀመሪያ በሚኪ ፍቅር፣ አሁን ደግሞ በዚህ መስተፋቅር እንደዚህ ሆኜ ቀረሁ። በእናትሽ ጓደኛዬ በቃ ተረጋጊ። ከዛ ቆም ብለን እናስባለን። ምኑን ቆምኩት ፊዮሪ? ቆይ እስቲ ንገሪኝ፣ ልቁምስ ብል የቱ ጋር እቆማለሁ? እሺ ቆይ ይሄንን ነገር ሚኪ ያውቃል እንዴ? አዎ አውቃለሁ። እኔም እኮ እንደለየልኝ ያወቅኩት ይሄን ሁሉ ነገር ለሚኪ ስነግረው ነው። ማለት ልክ ለሱ ስነግረው በቃ ተቀያየረብኝ። ማለት ተናደደብሽ? መናደድማ በስንት ጣሙ። እና ተቀያየረ ስቲ እንዴት ነው? ይኸውልሽ ፊዮሪ ምን መሰለሽ፣ ልክ ሚኪን እያወራሁት ልውጥ ይልና እዮሲን ይውብኛል። ከዛ አይን ውስጥ ደግሞ የእዮሲን አይን አየዋለሁ። ወይኔ ጉዴ ሄዋን፣ የኔንስ ነገር ተይው ፊዮሪ። ለስንት ነገር የምጠበቅ ያችን የመሰለች ለግላጋ ልጅ እንደዚህ ሆኜ ልቀር? አረ ሄዋን በእናትሽ በፈጠረሽ እንዴ ተረጋጊ። ባክሽ 10 ጊዜ ተረጋጊ አትበይኝ። አንድም አንቺ ነሽ እዚህ ሁሉ ነገር ውስጥ የከተትሽ። በሆነው ባልሆነው ከሰው ጋር አትጣይ እያልኩሽ አንቺን እገላግላለሁ ብዬ ነው የሁሉ ነገር ውስጥ የገባሁት። ወይኔ ፊዮሪ፣ ድሮም እኮ የማረባ ሰው እንደሆንኩኝ ያውቀዋለሁ። አንቺ ደግሞ ሲቀልዱብሽ ዋቂያ። እኔ እኮ በቃ ስለጨነቀኝ የሆነ ሰበብ ማረገው ሰው ፈልጌ ነው። እሺ አሁን የት ነው? እዮስዬ። ወይኔ ውርደት ደግሞ ምን ሆንሽ? አሰሚኝም እንዴ እዮስዬ ያልኩ ሳቆላምጣ ሚኪን እንኳን እኮ ያንን የመሰለ ሸበላ አንድ ቀን ሚኪዬ ብዬ ጠርቼው አላውቅም። እሺ ምን ባደርግ ነው ከዚህ ስሜት የምትወጪው? እሺ ቢልማ ቢያረክስልኝ ጥሩ ነበር። እሱማ የሶሲንም ማርክስላት ስንለው እምቢ ብሎ የለ። አሁን ደግሞ ድጋሜ ሄጄ ከጠየቅኩት የማይሆን ነገር ነው የሚፈጠረው። አይ ተይ ፊዮሪ ይቅርብሽ። ደግሞ ሳታስቢው ነክተሽው ሌላ አፍቃሪ ይፈጠር። ማኔ ፊዮሪ ነኝ ማፈቅረው? የኔ እናት መስተፋቅርን በቡጤ አትመልሹም። እሺ ስነ ስርዓትሽን ያዥ። እሺ እንደዚህ የሆናችሁ እስከ መቼ ነው? አላውቅም። ቆይ ግን እሱ ምን አይነቱ ስግብግብ ነው? ሁለት አፍቃሪ ምን ያደርግለታል? ለዛውም ደግሞ ሁለቱም ፍቅረኛ ያላቸው ልጆች። የኔ ቆንጆ አንቺ ብቻ ተረጋጊ። እኔ እንዴትም ብዬ የሆነ መላ አላጣም። ቢሆንማ ጥሩ ነበር። እኔ ራሴ መላገኝ ብዬ አይደል እንዴ መላ ፈላጊውን የቀረሁት። ለካ ዘፋኞቹ ወዶ አይደለም ወይ መላ ብለው የዘፈኑት። ቆይ አንቺ ምንድን የምትቀባጥሪው? ተይዤ ነው ደግሞ ብቀባጥርስ አንቺ ምን አደረግኩሽ? ተቀበይኝ ብዬሻለሁ። ኧረ አላልሽኝም። ታዲያ ምን ታማርሪብኛለሽ? ይኸውልሽ ፊዮሪ፣ ዛሬ እኔ ሆድ ብሶኛል። ደፍቄ ሸቤኝ ነው እሺ የምገባው። እኔም እኮ ግራ ስለገባኝ ነው። ፊዮሪዬ፣ ወይ ይሆን የሆነ ነገር ማድረግ ፈልጌ ነበር። ብነግርሽ አይደብርሽም አይደል? እንዴ ለምን ይደብረኛል? እኔ እኮ ጓደኛሽ ነኝ። ሚኪ ሳይሰማ ተደብቀን ሄደን እዮሲን እንየው። ምን? አዎ ፊዮሪ፣ በቃ ትዝ እያለኝ እየተጨናነኩ ነው። ወይዳ፣ ቆይ ጓደኛዬ የምርሽን ነው? አዎ ፊዮሪ፣ ቆይ ቢቀለድ በእንደዚህ አይነት ነገር ይቀለዳል? ነሽ በቃ እንሂድ። ፈረሰኛው ምን ይሳናል? ምን አይነት የምስራች ነው የምሰሙ? ወይኔ አረበላሽ ብቻ ደስታሽን በልክ አድርጊው እንዴ። አርኔ በልክ አድርጓለሁ። ቆይ ከዚህ በኋላችሁ ቤሪ የምትባል ጉር ተመልሳ ትመጣ ማለት ነው እንግዲህ። ተመስገን የኔ ፈረሰኛው።
መቼም ቤዚቲ ይሄ ፊትሽን እያየው ከያሬድ ጋር እንዴት መቀጠል አሰባችሁ ብዬ አልጠይቅሽም። እንዴ ቆይ አንቺ ምንድነው 10 ጊዜ ፊትሽ የምትይ? ፊቴ ምን ሆኗል? አረ ምንም። ግን ቤዚቲ በእናትሽ ሆዴንም ከሚቆርጠኝ እኔም ከምጨነቅብሽ ነፍሴም ከምትወጣ ቁርጤን ንገሪኝ በቃ። የምን ቁርጥ? ቆይ እሺ ከአሁኑ ወዲያ ከያሬድ ጋር እንዴት ልትሆኚ ነው? ቹቹሻ ከዚህ በላይ ራሴንም እናንተንም እሱንም ከዚህ በላይ ማሰቃየት አልፈልግም። እናማ በቃ ጥያቄውን እቀበለዋለሁ። ቤዚ ከምርሽ ነው? እሴኔ እናት እንደው ምን ላድርግሽ? እንዴ ቆይ አንቺ ምንድነው ይሄን ያህል ያስደሰተሽ? እንዴ ቤዚቲ በጣም ብዙ ነገር ነዋ። እስኪ ትንሹን እንኳን ንገሪ። ይኸውልሽ ቤዚቲ ትልቅ ሸክም ነሽ ከዚህ ከጫንቃችን ላይ እንደወረደ እርፍ እንዳለን የተሰማኛው። ቆይ ይሄን ያህል ጨንቅሽ ነበር ማለት ነው? ከምታስቢ በላይ ቤዚቲ እኔ እያንዳንዷ ጭንቀትሽን ነበር ስጨነቂ ነበር። የኔ እናት እወድሻለሁ። እሺ ሌላው ደግሞ ምን ደስ እንዳለኝ ታውቂያለሽ? ምንድነው? የታሪካችሁ አንድ አካል በመሆኔ በጣም ትልቅ ደስታ ተሰምቶኛል። የታሪካችሁ አካል ነው ያልሽው? አሁን የታሪካችሁ አካል። እንዴ ቆይ ምን ማለት ነው? ቤዚቲ አስበሽዋል? አሁን ወደፊት ትልልቅ ሰዎች ሆነን ማለት ሁላችንም የየራሳችንን ኑሮ ይዘን ቆይ አንቺና ያሬድ እንዴት ጓደኛሞች ሆናችሁ ምናምን ሲባል ቹቹሻ የምትባል ጓደኛችን ብለሽ ስትጀምሪ ወይኔ አንቺ ልጅ አሁን እስከ አቅሜ በላይ የሆንሽብኝ ነው። ቤዚቲ እንግዲህ ቻው ምንም ማድረግ አይቻልም። ቹቹሻ አሁን ምንድነው ማደርገው? ቤዚቲ ምን ጥያቄ አለው? ይኸውልሽ አሁን ያሬድ ጋር እንሄድና ንግር። እንዴ ምን ብዬ ነው የምነግረው? ይኸውልሽ እንሄድና ማለት ነው መጀመሪያ ያሬድ እንዴነት ይዋልሽ። ምክንያቱም ከሰላምታ ነው መጀመሪያ ያለብሽ። ከዛም በኋላ ውስጤን ደጋግሜ አዳምጫለሁ፣ እንዳፈቀርኩ ተረድቻለሁ። ስለዚህ የፍቅር ጥያቄን ተቀብያለሁ ትይዋለሽ። አንቺ አምሻል እንዴ? ደግሞ ምን ቀረ? ቆይ ምን ብዬ ነው እኔ ሄጂ እንደዛ ብዬ የምናገረው? ቆይ ቤዚቲ እሺ ምን ችግር አለው? አሁን ደግሞ ሴት እኮ ነኝ ቹቹሻ፣ ክብር የሚባል ነገር አለ። እሺ አሁን እንዳልሽው ሄጂ ባናገረው እኮ ለኔ ያለው ክብር ይቀንሳል። ወይዳ ቆይ እሺ ምን ምናደርግ ነው የሚሻለው? እሱን አላቀልሽም፣ ግን በሞት የፍቅር ጥያቄን ተቀብያለሁ ምን አልል። ቤዚቲ እኔ ግን ካሁን ዲያ ምን የሚፈጠር ምን በጣም ደስተኛ ነኝ። ዘዴ አምጪ እያልኩሽ ደስተኛ ነኝ ትያለሽ አይደለ? ኧረ ቤዚቲ ትልቁ ነገር እኮ አለቀ። ደግሞ ማለት ነው ለእሱ የማሳወቁ ጉዳይ በጣም ተራ ነገር። በእናትሽ ቹቹ አትቀልጂና አርጂኝ። ምን ማለት ነው ቤዚቲ? እሱ ያለበት ቦታ ትሄጂና አቴንሽን ትስቢያለሽ። ከዛም በኋላ ይጠራሽና ታወራላችሁ በቃ። እሺ ቆይ አቴንሽን መሳብ እንዴት ነው? ጎበዝሽ ልክ እንደዚህ እንደዚህ ብለውማ ከምን በኋላ ተገቢ እንዳደርሽ ብሎ ጥሮኝ ነው። ምን ማለት ነው? አይ ማለቴ አረማመድሽ በጣም ያምራል። እንደዚህ ይሻልሻል። ያው አረ ይሁን ነገር በይን በጣም እየጨነቀኝ ነው። ደግሞ ምን ሆንክ? የእነዚህ ልጆች ነገር እኮ ከቀን ወደ ቀን የተባባሰ ነው። ዛሬ አግኝታቸው ነበር? አረ አላገኘኋቸውም፣ ግን ደግሞ ሚኪ እየፈለገ ነው አሉኝ ሁሉም ሰው። ሚኪ ደግሞ ማን ነው? የሔዋን ፍቅረኛ። ወይዳ እሱ ደግሞ ምን አድርግ ብሎ ነው የሚፈልግ? ያው እሱም እንደ ዴቭ እጇን ይዞ መጥቶ አርክ ስላት ሊለኝ ነው። ከዛ ካለፈ ደግሞ ዘራፍ ቢልብኝ ነው። አሁን እዚህ የመጣው እሱን ተደብቀ መሆኑ ነው? አዎ የምር ግራ ነው እየገባኝ ያለው። ህይወቴ ወዴት እየሄደ ነው ያለው? እዮሲ ከዚህ በኋላ ግን ሌላም ችግር እንዳጋጥመ መጠንቀቅ ይኖርብሃል። ምን አይነት ችግር? ሌላም ሴቶች ጨብጠ አፈቅርሃለሁ ብሎ ከሚመጡብህ መጨበጥ ብታቆም ነው ይሻላል። እሺ እስከ መቼ ነው ማልጨብጠው? እሱን እንኳን አላውቅም፣ ቢያንስ ያለብህ ችግር ይበቃሃል ብዬ ነው። ወይኔ ዮሲ በገዛ እጄ ነፃነት ይልጣ። አይዞ እንደዚህ እንኳን ራስን አታስጨንቅ። ለሁሉም ነገር ፈጣሪ መፍትሄ አለው። አይዞ ነው ያልሽው? አዎ ምን ነው ችግር አለው እንዴ? አይ ከዚህ በፊት ማንም አይዞ ብሎኝ አያውቅም። ምናልባት ያለሉ አይዞ የሚያስብል ችግር ስላላጋጠመ ይሆናል ነው ብለሽ ነው? እኔ እንግዲህ የሚሰማኝ እንደዛ ነው። እሺ ከዚህ በኋላ ራሴን ለመጠበቅ ሴት የሚባል ነገር አልጨብጥም ተባለ። ግን የሶሲና የሆነ ነገር እንዴት ነው ማድርገው? እኔ የሚሰማኝ ለሚገጥሙ ችግሮች መሸሽ መፍትሄ እንደማይሆን ነው። እና እውነት አንተ ነፃ ሰው ከሆንክ ነገሮችን ተጋፈጥና ራስህን ነፃ አውጣ። እውነትሽ ነው። ይህን ነገር ሸሽቼማ አልችለውም። በትክክል። እሺ አንቺን አንድ ነገር ላስቸግርሽ። ምንድን ነው? ቢያንስ ይህን ችግር እስክወጣው ከጎኔ ሁኚ። ከጎኔ ሁኚ? አዎ ከጎኔ ሁኚ። ከጎንህ እንኳን ባልሆን በምችለው አቅም አግዛሃለሁ። በጣም አመሰግናለሁ። ምንም አይደል። በቃ አሁን እኔ መሄድ ይኖርብኛል። እሺ
አንቺ ልጅ አሁንም እንደቆዘምሽ ነው እንዴ? ወይ ካልሆነ እኔ ልንገርልሽ እንዴ? ምን ብለሽ? በዚት ያፍቅራለች ግን ድጋሜ ፍቅር ጥያቄ እንድታቀርብላት ትፈልጋለች ብዬ ነው። አንቺ ልጅ ወይ ደግሞ ካልሆነ ደብዳቤ ጽፈን ቦርሳ ውስጥ እናስቀምጥለት እንዴ? እሱም አይሆንም። ወይ ደግሞ በዚት በፋራው ቴጂና ማለት ያሬዶ ምን ሆነ ነው ምናምን ብለሽ አጠገቡ ትቀመጫለሽ። ከዛም በኋላ ወሬን ሲወልድ ጨዋታን ሲፈጥር ምናምን በዛው ፍቅራችሁን ትገላለጹ ይሆናል። ባይሆን እሱ ጥሩ ሀሳብ ይመስለኛል። ወይኔ ቹቹሻ እኔ እኮ ማለት በዚት የሚጠቀምብኝ አጥቼ እንጂ ምጡቅ የሆነ ጭንቅላት ነው ያለኝ ሲጀመር አይደል? እንደውም ተነሽ በዚት ይኸውልሽ እኔ እንደ ያሬዶ አክት አደርግልሻለሁ። አንቺ ደግሞ ማለት ነው ጨዋታ እየፈጠርሽ ምናምን ፍቅርሽን የምገልጭበት መንገድ ታመቻቻለሽ። ተነሽ በቃ ዳይ አይ ቹቹሻ እኔ ይቅርብኝ አልፈልግም። ኧረ በስቲ በእናትሽ ተነሽ ዳይ ተነሽ። መጀመሪያ ሙድ ውስጥ ግቢ። ያሬድ አቤት ቤዛ። ላናግርህ ፈልጌ ነበር። ወይ ስለምንድን ነው የምታናግሪኝ? እኔ የምልህ ያቺ ቤሪ የእውነት ሚስት ናት እንዴ? አይደዛቺ ምን ትላለች? በእናታችሁ ቤሪ ጸጋ ምናምን የሚባል ነገር እዚህ ጋር እንዳታነሽ እሺ? እና እኔ ለንግግሩ እንዲመቸኝ ነው። ኧረ እባክሽ እና ሌላ ነገር አትፈልጊም እንዴ? አይልሽ እንደዚህ እንዳታወሪ። ዳይ ወደ አክሽን። ምን ትላለች? በእናታችሁ ያሬድ። ወይ ቤዛ ምን ሆነ ነው ብቻህን የተቀመጥከው? እኔ እኮ ብቻዬን አልተቀመጥኩም። እና ከማን ጋር ነህ? ማለትም አንቺ ልቤ ውስጥ ስላለሽ ከአንቺ ጋር እያወራሁ ነው። የምርህን ነው? አዎ ቤዛ የምሬን። እሺ ከኔ ጋር ምን ነበር ያወራኸው? ምን ያክል እንደማፈቅርሽ እየነገርኩሽ ነበር። እሺ ቆይ ታዲያ እኔ ምን አልኩ? አንቺማ የሆንክ እንከፍ ነው ያልሽ። ኧረ እኔ እንደዛ አልልህም። እና ምንድን ነው የምትይኝ? እኔም ስላንተ ማሰብ ማቆም እንዳልቻልኩ ነበር የምነግርህ። እርግጠኛ ነሽ ቤዚት? አዎ ያሬድ በጣም እርግጠኛ ነኝ። አንደኛ ቤዚት በቃ እኔ ይሄንን ነገር ነው የምፈልገው። አሁንም እሱ ጋር ትሄጂና አሁን ያልሻትን ነገር ተግባራዊ ማድረግ ይሁንልን ይመስልሻል? አዎ ይሁንልናል። ቆይ ቹቹ ይሄን ነገር በጣም እያፈጠነው ነው እንዴ? እቺ ትቀልዳለች እንዴ? ነይ በእናትሽ እንዴ! ወይኔ ጉድ ፊዮሪ አዩሲ አይቻለሁ። ታዲያ ለምን እንደዚህ የተደበቅሽው እንዴ? ዳይኝ ነው እና ቢያይሽ ምን ችግር አለው? እንዳይመስብኝ ብዬ ነው። ምኑ ፍቅሩ? አዎ ፊዮሪ አየሽ አይደል እንዴት እንደሚያምር? ይሄው ምኑ ነው የሚያምረው? ይኸውልሽ ፊዮሪ አሁን እኮ ችግሩ ለኔ የሚታየኝ ላንቺ አይታየሽ። እስቲ ወደድሽው ነገር አንቺ ንገሪ። አየሽው አይኑ እንዴት እንደሚያምር? የሆነ በቃ ድንብላል አይመስልም? ምን ድንብላል ያልሽው? አዎ ድንብላል። ቆይ ምንድን ነው ያሳቀሽ? እኔ የምልሽ ቆይ ድንብላል ግን ምንድን ነው? እኔ እንጃ ግን የሆነ በቃ የሚንደባለል ነገር ይመስለኛል። አሁን ነይ እንሂድ። የት እንሂድና እናናግረዋለና? ቆይ ምን ብለን? እሱን እንኳን ለኔ ታዩ ፊዮሪ በእናትሽ በቃ ይሄ ነገር ይቅርብን። አንቺ አምሻል እንዴ? ነይ አቻ ነይ። እንግዲህ እንደምንድን ነው የሚሻለው? እንዴ ቋንት ሴትዮ ምን አድርግ ለምትይኝ? እኔ ላንተ ሲባል ከዚህ ሀገር ብን ብዬ ልጥፋ በሶማሌ ትየለል ልሰደድ? ምንድነው ቆይ ለምንድን ነው የምትከታተይኝ? ካንተ ደግሞ ምን ፈልጌ ነው አንተን የምከታተይኝ? እንዴ ይሄው ውበት ያማሉሽ ነው? ይሄው ውበት ማርኮሽ የምትከታተይኝ? አልቀረብህም ድንቄም ውበት ብቻ እኔ ቦቸራ ላይ ባልሆነ እንዲህ እያላገጥሽ ያለሽ ነው? እኔ አላላገጥኩ። ድንቄም ውበት ማለት ታዲያ ሙገሳ መሆኑ ነው? ምን ቆይ እንዴት ነው የምታወራው? ነገሩ ተይው። እናንተ የተስተማራችሁ ሰዎች እኮ በቃ የሚታያችሁ እንዲህ ጸጉሩን ቀልኝ የተቀባ እንዲህ ክብ የተቆረጠ ሱሪውን ዝቅ አድርጎ የሄደ የተንከረፈፈ የተንጀላጀለው ነው። እንደኛ አይነቱ ጀግና መቼ ይታያችኋል? በይ እንዴ ቡቺ አነጋገርኩ የባላገር ሰው መሰለ። ኋላስ እንዴት እንዲሆን አምረሻል? በይ እኔ የምለው ቆይ ግን መቼ ነው የምትስተማሩት? ሁሌም ነው። ታዲያ ቆራሊው አይመስል እንዲህ ግቢውን ሲያዞርሽ የሚውለው ምንድን ነው? እሰይ ምን አገባ? እንዴት ያገባኝ? እንዲህ የዞርሽ ይገባልሽ እኮ ነው ለሀገር ሸክም የምትሆኚው ሸክም። ብቻ እየመከርከኝ ባልሆነ አንቺን ለመምከር ምን ያንሰኛል? በይ አንቺ በጣም ብዙ ነገር ብቻ አንቺስ 11 ተምረሻልና እኔስ 3 ስለዘለቅኩ ነው። እቺ ምን የተመታች ነች በሕፃኑ? ሰሚ እኔ ቦቸራ ማለት ነው። አንቺ 11 ዓመት ሙሉ ተምረሽ ያላገኘሽውን ዕውቀት እኔ በ3 ዓመት የጎዳና ህይወት እየተማርኩ ሰው ነኝ። እሺ እንዴ ቦቼ ጎዳና ኑርሃል እንዴ? አዎ ኑሬያለሁ። ምን ነው ከኔ ጋር መኖር አማረሽ እንዴ? የት ጎዳና ነው? ኧረ እባክህ ሲያምር ይቅርሽ። ኧረ እባክሽ አንቺ ራስሽ ሲያምርሽ ይቅር። እኔ ቦቼ ማን እንደሆንኩ አላወቅሽም።
ሰንጠጂ ከማንጋጋሽ አበላነኝሽ ሌላስ የለህም? ላንጎራጉርልሽ እንዴ? በዚህ ድምጽ? ኧረ እባክሽ የኔ ድምጽ እኮ ላንቺ ከበቂ በላይ ነው። እስቲ እኔ በእንዲያ እንዲያ ነው ሌላውማ ፍቅር ነው አዲስ አበባማ ሽር ነው በጫማ እኛም ባገራችን እኛም በወንዛችን ሽር ነው በእግራችን ቆይ አንተ ልጅ ግን ታው ስለምንም አልሰማም እያልከኝ ነው? ቆይ እናንተ ምን ብዬ ባስረዳችሁ ነው የሚገባችሁ? ምንም ብለህ ብትናገር አንሰማ እና ማሰሙኝ ከሆነ እዚህ እንሰራላችሁ። አንቄ ሳልገልሽ እቺ ልጅ መላ በላት። አይ ፊዮሪ አንቀሽማ እንዳትገዩ። ለምንድን ነው የማልገለው? ምክንያቱም እሱ ከሞተ ምን ይሞታል? ምን? አዎ ፊዮሪ። እንዴ አንቺ ልጅ ምን ሆነሻል? እንዲያልሽ ስቶሪ እኮ ነው ሌሎች ሰዎች እውነት የሚመስላቸው። ይቅርታ የኔ ጌታ አናደድኩ እንዴ? ወይኔ ጉዴ! ጭራሽ የኔ ጌታ ነው ያልሽው? አዎ የኔ አባት ምን ነው ደበረ እንዴ? ፊዮሪ እኔ ይሄ ነገር በጣም እየጨነቀኝ ነው። የምትፈልገው ነገር ይሄ አልነበር እንዴ? ምን ይጨንቃል? የሚጨንቀኝማ የሚወራው ነገር ውሸት ነው። በዛ ላይ ደግሞ አንድ እንኳን የሚያምነኝ ሰው የለም። እዮስዬ የኔ አባት የሚወራው ነገር ውሸት ነው አይደለ? ግን አንቺ ውሸት እንደሆነ እንዴት አወቅሽ? በቃ የሚሰማኝ ስሜት የሚነገረኝ ነገር በሙሉ እውነት እንደሆነ ነው። እኔ መስተፋቅር የሚባል ነገር አላቅም አልኳቸው አይደል እንዴ? እሺ ቆይ ታዲያ ለምንድን ነው እኔም ሶሲም ተመሳሳይ ስሜት እየተሰማን ያለው? አረ ፕሊስ ተረዱኝ። እዮስዬ እና ታዲያ ወዴት ነው? እኔ እንጃ። እኔን ትታይን ስትሄድ ትንሽ እንኳን ቅር አይልህ? እናዝዬሽ ልዙ ከቻልክ ሲኔ ደፋርስ በእናታችሁ ሰማኛለህ ዮሲያስ? ይሄ ነገር በዚሁ የሚቀጥል ከሆነ የምንደራደረው በህይወት ነው ማለት ነው። ገባ? አንቺ ያምሻል እንዴ? ምንድነው? ቆይ የምንደራደረው በህይወት ነው ማለት ምን ማለት ነው? አሁን ታዲያ እንደዚህ እያሰቃየሽ እያየው ዝም እንድለው ትፈልጊያለሽ? ታዲያ የፈለገ ነገር ቢሆን እንዴት በህይወት እንደራደራለን ትይዋለሽ? እኔ እኮ እንደዛ ያልኩት አንቺ አስቤ ነው። ቢሆንም በኢየሱስ ህይወት ስቀልጅ ደስ አይልም። ወይዳ ምንድነው የሚሻለው? አንቺ ሄዋን፣ እሺ ጠብቂኝ ሄዋን። የኔ ነሽ እጣ ፈንታ ሆኖ እድል ቢያስተያየኝ የኔ ነሽ እጅ ነስቼ አለፍኩ ሌላ ምን አቅማለኝ የኔ ነሽ ቤታችሁ ብመጣ አልተመቸሽም እንዴ? አረ በጣም ቆንጆ ነው ግን ምን እዴ ትርታይ ምን እያደረክ እንደሆነ ትነግረኝ ትችላለህ? እንትን ሻይ ቤት ዳይሬክተሩ ጋር ቡና ድርሼ የተመለስኩ እኮ እዚህ አሁን ስለሱ የጠየቀ የለም። እቺ እኮ ጄሪ ትባላለች። የዛኔ ጎዳና ላይ ያለው ምናምን መዘፍናቸውን ዘፈኖች ዘፈንልኝ አለችኝና እንትን አንቺ መጣሽ አሁን አንቺ እና ይሄንን ዘፈን ነው የምዘፍንላት እንዴ? አዎ ትርቴ እንዴ ችግር አለ እንዴ? ይሄ ዘፈን እኮ ለሷ አይገባት። ምን ማለት ነው? አንቺ ነው የጠራሽ የለም እሷ እያልሽ ወሬሽ ውስጥ እያስገባሽኝ አይመለከትሽም ትኛለሽ እንዴ? አሁን ስነ ስርዓት። ይሄ ነገር ሳላስበው ለፋጃቸው ነው እንዴ? አንተ ግን ቆይ ምን አይነት ልጅ ነህ? እንዴት ለኔ የምዘፍነውን ዘፈን ለሌላ ሴት ትዘፍናለህ? እንዴ እኔ ምን ላድርግ ትመጫለሽ ብዬ አላሰብኩ ማለት እንደውም እቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን እንጂ እኔ መቼ ከጅለሽ ታውቂያለሽ? እናማ በቃ ቆሜ ከምቀር ብዬ እድሌን እየሞከርኩ ነው። ብቻ ሄርሜላ አልፈልግም ማለችኝ ብለህ እሷን እየጀነጀንክ እንዳይሆን። እስካሁን እንደዛ አላሰብኩም። አንቺ ግን ቆንጆ ናት እቺ ሀሳብ። እኔ አልገባኝ። አንቺ ምን ሆነሽ? ቆይ ምንስ በሆነ አንቺ ምን አገባሽ? ቆይ ትፈልጊያለሽ እንዴ? እስካሁን ድረስ እንደሱ አይነት ሀሳብ አልነበረኝም። አረ ከዚህ በኋላስ? ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ አንቺ? ሰምተሻል? ለማንኛውም ቦችዬ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ ምን ገዱኝ እናት አለም። ባይ ቦችዬ። የኔ ሳምቡሳ የኔ ቆቀር አካሄዷ ራሱ እኮ እንዴት እንደሚያምር የኔ እርጥብ። ምን አልካት? ወይ የኔ ቆቀር አለሽ እንዴ? ምንድነው ያልከው? የኔ ቆቀር ነው ያልከኝ? ወይ የኔ ነገር ለምዶብኝ እኮ ነው። የኔ ሳምቡሳ ማን ነው? የኔ ትርታ ሰማኛለህ ቦቻራ፣ ካንተ እንደዚህ ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ የፍቅር ጥያቄን እስከዛሬ ድረስ ያልተቀበልኩ ልፈትንህ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እሺ እንዴ ስለዘፈንኩላት ነው? ምን እንዳደረክ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝነውሽ። አይወት አይማማር ግን ቅጥል አረኩሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቀጠልሽ ያሳይሻለሁ። እኔ ቦቻራ
ቆይ ሌላ ጊዜ ይጠራኛል ነበር እንዴ? ያሬድ ላናግረህ እፈልጋለሁ። ምንድነው ይዘው? ቆይ አንተ ልጅ የጻን ነገር ያስደስተሃል ልበል? ደሞ ምን አደረኩሽ? ምንድነው ውጭ ሀገር የማትሄደው ልጅ ውጭ ሀገር ላይ ነው ምናምን ብለህ ማውራት? ቆይ እንደዚህ አይነት ውሸት ካንተ ይጠበቃል? ቆይ ደግሞ እሱ ማን ነገረሽ? ማንም ይንገረኝ ማን? እሱ አንተን አይመለከትህም። ለምን እንደዛ እንዳደረግክ ልትነግረኝ ትችላለህ? በዚህ እሱን እኮ ያደረኩት ወዲጅ አይደለም። እሺ ያስገደደህን አንድ ምክንያት ልትነግረኝ ትችላለህ? ምክንያቴ አንቺ ነሽ። ቆይ አንተ ልጅ ለሁሉም ነገር እኔን ምክንያት ማድረግ አይሰለችህም እንዴ? ምን ላርግ በዚህ? እኔም እኮ ልጅ አይደለም። ጭራሽ ትክክል ነኝ ብለህ መልስ እየሰጠኸኝ ነው? ከነበርኩበት ነገር አንፃር እማረገው እያንዳንዱ ነገር ለኔ በጣም ትክክል ነበር። እንከፍ ነህ። እሺ ያሬድ፣ አሁን እንከፍ ነኝ። እንደውም ከዚህ በኋላ እየመጣሽ እየወቀሽ ስቀኝ አታብዥሽ። መልካም ቀን። ለራስህ መልካም ቀን። ቤዛ ግን ምን አይነቷ እንከፍ ነሽ በፈጣሪ። አሁን ምን ላድርግ ነበር የመጣሁት? ምንድን ነው ያደረኩት? እሺ አሁን እንዴ ለቹቹሻ ምንድን ነው የምላት? ጉድ ቆይ አንተ ልጅ ቆይ ግን ገብተህ አትማርም እንዴ? ምንድነው የምትሰራው? ቆይ እንዴ እያወደለደልክ አሁን ብትወርቄ ማን ያለ ሊባለው? እሺ ለኔ መከራ ቦቸራ ተወኝ በእናትህ። ልጅ አግኝቼ የሆነ ነገር ማድረግ አለብኝ ግዴታ። ማንን ነው? ዮሲያስ ነው ምናምን የሚባል ልጅ ነው። ያንተ ልጅ ያማል እንዴ? ቆይ አሁንም ተጣልተህ መባረር አማረህ? አንተ ፋራ ነህ እንዴ? እዚህማ አልጣል ኧረ እባክህ እና እንደዚህ ተናደህ የምትሄደው ቆቀር ልጋብዘው ነው እንዴ? አንተ ለቀልድ ቦታ መረጥለት። በፎንቆ እየተሰቃየች ያለች እኮ የኔ ፒያር ነች። እባክህ እኔ እንደዚህ ማውራህ ንዴት ላብርድልህ ብዬ ነው እንጂ እኔ ምን ስንት ቦታ እኮ እንደፈለኩት እንደ ሴት እየተሽለጠለጠ ግን አመለጠ። ቆይ እኔ ያልገባኝ ግን የምታገኘው ምን ልትለው ነው? እንዲያረክስላት ልጠይቀው ነው። አንተ ደግሞ ጅላ እንዴ? ማርከስ ብቻ ላይ ሶሲና ያረክስላትም እንዴ? ምናልባት ያ ዴቭ የጠየቀው እኮ ተለሳልሶ ሊሆን ይችላል። እንዴ እናንተ ቆምጣጥ ብለህ ልጠይቀው ነው እንዴ? አዎ በቃ በሲሪየስ አናግረዋል። ለሞና ቡሽስ እሱን ተወው በእናትህ። እሱ እዛ ተርተው ጋር በል በቃ እቺን ፌርሙዝ አስቀምጬ የመጣው አብረን እናገኘዋለን። እሱ አይሆንም። ቆይ አንተ ልጅ ምንድን ነው የሚሻለው? ሰው የሚነግረን አሰማም እንዴ? ምን አለበት ባልወለድኳችሁ ኖሮ ቡዚ ዳር አንተ ልጅ ምንድነው ቆሌን ገፈፍከኝ እኮ። ተማኘለ ቦቸራ በፒያሬ ከመጡብኝ እኔም ከዚህ በላይ ነው ሞኖስ። አሁን ዞር በልኝ። እሺ አንድ ነገር ቃል ግባልኝ። እሺ ምንድነው? በቃ ምንም ቢፈጠር ፋውል እንደማሰራ ቃል ግባልኝ። እስቲ እንደዛ አላረግም። ጎበዝ በቃ እቺን ፌርሙዝ በቃ ላስቀምጣትና መጥቼ ደጀን ነው ሽም ሆነ አለውለ መከታ አረ ሚኪ አንተ እንኳን ያራዳ ልጅ አይደል እንዴ? እንዴት አትረዳኝም? ያራዳ ልጅ ስለሆንኩኝ መሰለኝ እንደዚህ እያናገርኩ ያለሁት። ማለትማ ያራዳ ልጅ ባልሆን እንዴት እንደማወራ አሳይ ነበር። ቆይ ምን አድርግላት ነው የምትሉኝ? በቃ ሰማኛለህ፣ ፒያሪን ወደ ቻናል ሊመልስልኝ ገባ። ቆይ እንዴት አድርጌ ነው መልሳት? እኔ ስለአንተ አይመለከተኝም። በቃ ግን ፒያሪ እንደ ድሮ ስትስቅና ስትጮት ማየት እፈልጋለሁ። መልስልኝ በቃ። ይኸውልህ ይሄ ነገር ክላስ ውስጥ እንደ ቀልድ የጀመረ ነገር ነው እንጂ እውነት አይደለም። እና ታዲያ ሶሲ ምን ሆና ነው ዮሲ ምናምን እያለች የምታራግበው? እንጃለ አንተ ሚኪ እኮ ነኝ። እንዴት ነው የምትናገረው? እንዳን ካልተረዳኝ እንዴት እንድናገር ነው የምፈልገው? ይኸውልህ ትሰማኛለህ፣ እኔ አንተን የምረዳ ፒያሬን ወደ ቦታው ስትመልስልኝ ነው። አለበለዚያ እኔ እናንተ ማለት ከባድ ደርቢኖች የሚፈጠረው ማለት እፈርሽና ወደ ሸቤ ነው መመለሱሽ። ፍርሽ ስትል ፍርሽ? አዎ ፍርሽ። ሰማኛለህ፣ ፒያሬን ወደ ቦታው እንድትመልሳት 2 ቀን ሰጥቻለሁ። አለበለዚያ ለአንተ ርህራሄም ትዕግስትም አይኖረኝም። ገባ? ያም ይመጣና እፈርሻለሁ፣ ይሄ ይመጣና እንደዚህ ያደርጋለሁ። ኧረ እንደው ፈጣሪ ምን ውስጥ ነው የገባሁት? ፎንቃ ይላል እንዴ? ቆይ ቦቼ አንተ ግን ለትምህርት ቤቱ ካፌ አይደለም እንዲያስተናጋጅነት የተቀጠርከው? እና ምን ልትይ ነው? አረ ቦቼ አዝማሚያ ግን ማለት ነው የካፌው ጀብሎ የሆንክ ነው የሚመስለው። አረ ፎንቄ ብቻ እየሰከሽ ባልሆነ እና ምን እንድል ያምራል? አረ ፎንቄ እንደዚህ ደስ አይልም እንዴ? ሪስፔክት እንደራረግ እንጂ። አረ ቦቼ ምን እንደራረግ ነው ያልከው እንዴ? ሪስፔክት ምን ነው ገረመሽ? ቦቼ ይሄንን ቦምብ የሆነ እንግሊዘኛ ከየት ነው መንጩ አርገሽ ያመጣሻት? እኔ አንቺ ወንድም ምን ሆነሻል? ምሁራኖች የሚገኙበት ካፌ እኮ ነው የምሰራው።
ቆይ ግን እንዴት ብንዳፈር ነው እንደዚህ ተናገርሽኝ? አረ ቦቼ የምር ግን በጣም ከባድ ሚዛን ነሻል። ምን ሆነሻል እንዴ? ሌላ ታሪክ ውስጥ ገብቻለሁ እያልኩሽ እኮ ነው። የምር ይመሽ ቦቼ። ግን ቆይ ከየት ነው እንግሊዘኛውን የምትማረው? አንድ ስንት የምትባል አራዳ ትችላለች ብታይ። የሆነ ነገር ተጠቅማ ስትወጣ ምን ቲፕ ትታለች ትሄዳለች እንግሊዘኛ። ይቻማ ያራዳ ልጅ። በዚህ አያያዝሽማ በአጭር ጊዜው ቅኔ ምናምን መዝረፍሽ አይቀርም። ምን ጥያቄ አለው? እኔ ቦቼ ተኛለሽ ከኋላችሁ ተነስቼ ይሄን እንግሊዘኛ ሳብላለሁ ትጉርታ ያለሽ ግን። ወይኔ ቦቼ ቀስቴ ግን ጉዱል ይፈላ ነው። እንደው ፎንቄ ግን ስሞትልሽ ቀስቴ እስከ ስንት እንደተማረ ንገሪኝ እስኪ። እስከ ስንትስ ቢማር አንተ ምን አገባ? የቀራላ እንዴ የመንጓገጭ ነው። ይልቁንስ ወዴት እየሄድክ ነው? አረ ደግሞ ሳልነግርሽ ምን እሺ ነው እንዴ ይኸው በቴኮችኮቹ ማፋለም ጀመረ። ቆይ ቦቼ ደግሞ ማንና ማን ተፋልመው ነው? ምን ያልተፋለማለ የግቢው ሴት እንዳለ። የዛሬው ግን ከበድ የሚለው ጄሪና ትርታዬ። ጄሪ ደግሞ ማናት? ጄሪ ናታ እጅ 11ኛ ክፍል የምትማረው እኔ ኢቭን ያሉበት ክፍል። ሆ ደግሞ ስለሷ ማን ይነገረ? ማርክ ነው። ቦቼ ማርክ ደግሞ ማን ነው? ውይ ፎንቄ ግን ወደ ኋላ በጣም ቀርተሻል። ማርክ ማለት እኮ የወደፊቱ ዳንሰኛና ከባድ ዲያስፖራ እኮ ነው። ቦቼ በመታወራቸው ነገሮች እየተላለፍን ስለሆነ አሁን ጩቤ እንቀጥል በቃ። ይገርምሻል ጄሪን አስቆሚያት ወሬን እያወራው ማትመጣልሽ ትርታዬ ከተፍ። ከዛስ እኔ ደግሞ ይጣፍጥልኝ ብዬ የኔንሽ እያልኩኝ እየዘፈንኩኝ ፍሬንድ መታ ጓገጫ አትል መሰለሽ። ምን ይሁን ብላ ይገርምሻል። ከዛ በኋላ እኔ ዘፈኔን እየዘፈንኩኝ ይሄንን ዘፈን ከኔ ውጭ ለማንም እንዳዘፈን አላልኩም ብላ ጓገጫ ስትል ጄሪ መታ ጉንጭ ንድፍ። ኧረ ቦቼ እኔ እኮ ምን ሆኖ ነው በዚህ በኩል ዘመም ያልውላለሁ። ለካ ተነርፈሽ ነው። አስበሽዋል ግን ፎንቄ ጉንጭ ነድፋኝ እንደዚህ ዘመም ያልኩኝ ከንፈሬ ብነድፍ ምን ልሆን ነበር? እንደባም መሬት ለመሬት ነበርኩ መሳበው። ቦችዬ ግን ማለት ጭዌሽ የሌለን መሰጠኝ። ደግሞ ሳልነግርሽ እዚህ ግቢ አደገኛ ወረርሽኝ ገብቷል። ተጠንቀቂ። እንዴ ደግሞ የምን ወረርሽኝ? የፍቅር ወረርሽኝ። ውይ ቦቼ አንተ ደግሞ ምንድነው የምትቀደደው? የምሬን እኮ ነው። ብቻ አልሰማውም እንዳትዪ። ምንድነው እንዴ? አረ ዮሲያስ የሚባለው ጀለስ እንዴ! አንቺ ፒያሬና ሶሲን እኮ መስተፋቅር አስነክቷቸው እያሳበዳቸው ነው። አረ ቦቼ በእናትህ አንተ ደግሞ ድል ሲሰጡ የሌለ ነገር ታወራለህ። ቦቼ እኮ ነኝ ቦቸራ። ከመቼ ጀምሮ ነው የሌለ ነገር ሰው ያየሽ? የምሬን ነው ጻኑን የምሬን ነው። ከፈለግሽ አንዳቸው ጋር ሄደሽ ቼክ ማድረግ ትችያለሽ። አረ ቦቼ አደርጋለሁ። ያላስተዋልሻት ግን አንድ ነገር አለች። ምንድነው ደግሞ? እንድታውቂያት ብዬ ነው። አሁን በንግግሬ መሀል ቼክ የምትል እንግሊዝኛ ተጠቅሜያለሁ። አሁን ይኸውልሽ ትሰሚኛለሽ፣ እኔ እንደናንተ ግቢው ሰው ደለድል ሙሉ ዱር እያደለሁም። እሺ ይኸውልሽ ወደ ክፍል ግቢ፣ ስራ ያለብኝ ሰው ነኝ። ቻውት ቆንቃይ። አይ ቦቼ እንደው ምን አይነት እብድ የሆነ ሰው ነው ግን። ቆይስ ማን ስለሆነ ነው ሌላ እንደዚህ ቢጠብረው? እንዴ አግኝተሽው ነበር? አዋ አሁን ስመጣ ለኔ ዘፍኖልኝ የነበረውን ዘፈን ለዛ ጄሪ ለምትባልሽ ሲዘፍን አልደርስም መሰለሽ? ቆይ ሚኪ ዘፍኖልሽ ነበር? አንቺ ደግሞ ማን ስለ ሚኪ ያወራ? እና ታዲያ ስለማን ነው የምታወሪው? ስለ ቦቸራ ነው። ማን? ቦቸራ? አዎ ቦቸራ። እሱ ደግሞ ማን ነው? የሚኪ ጎዳና ጓደኛ እና የኔ አፍቃሪ። የኔ እናት እያወራሽ ያለሽው ነገር ምንም አልገባኝም። እኔ ምን መሰለሽ ቦቸራ ማለት እኛ ቤት ፊት ለፊት የሚኖር ጎዳና ተዳዳሪ ነበረ። እናም ከኔ ፍቅር ይዘውና ከኛ ሰፈር መጥፋት አቅቷል። እሺ ከዛ ሚኪ ደግሞ በእናቱ ሞት ምክንያት ልቡ ተሰብሮ ስለነበር ጎዳና ይወጣል። ከዛ ከቦቸራ ጋር ይተዋወቃሉ። ቦቸራ ደግሞ ስለኔ ሲነግረው ሚኪን እና እሱን ለማቀራረብ ሲል ከኔ ጋር ተዋወቀ። ቆይ እስከ ዛሬ ስንት ነገር ስናወራ ከርመን ይሄንን እንዴት አልነገርሽኝ? የነገርኩሽ መስሎኝ እኮ ነው። እናም የሆነ ቀን የባለ ሀገር ልብስ ለብሶ መጥቶ እኛ ቤት በር ላይ የኔ ነሽ ሚሊዮን ዘፍኖልኝ በጣም አስደስቶኝ ነበር። ከዛ ካፌ ወስጄ ጋበዝኩትና ተቀራረብን። እኔ የሚፈራኝ ነገርም ትንሽ ቀለል አለለት። አሁን ደግሞ እዚህ ትምህርት ቤት ውስጥ ካፌ አስተናጋጅነት ሆኖ ገብቷል። አገኘሽው? ባላገኘው ጥሩ ነበር። እንዴ ለምን? ምክንያቱም ያገኘሁት ምን እያደረገ ቢሆን ጥሩ ነው። ምን ሲያደርግ አገኘሽ? የኔ ነሽ ሚሊዮን ዘፈን ለጄሪ ሲዘፍንላት ነው። አሁን ገባኝ። እንደዚህ እየሆንሽ ያለሽው ቀንተሽ ነው ማለት ነው። አልቀን ነው እና ምን ሆነሽ ነው? በቃ ግን ይህን ዘፈን ለሌላ ሴት ሲዘፍን ሳይ ደስ አይለኝም። እንዴ ታዲያ ትነግሪው ነበር? ችግሩ እኮ የተፈጠረው ስነግረው ነው። ብታያት እኮ እንዴት እንዳደረጋት ጄሪ ተብያው ናት። እና ቆይ አንቺ ልጅ አፍቅረሻል እንዴ? አላፈቅረውም። እና እሱ ሌላ ሴት ቢቀርብ አንቺ ምን ይቀርብሻል? ደስ አይለኝም። በቃ ባላፈቅረውም እኔን አፍቅረው ሲጃጃል ሳይ ደስ ይለኛል እያልሽ ነው? በትክክል። በይ አሁን ተረጋጊ። ከዛ በፊት ግን እቺ ጄሪ የምትባል ልጅ ቦቸራ እንዳትቀርበው ማድረግ ይኖርብኛል። ብቻ እርጂኝ እያልሽ እንዳይሆን። ታዲያ ካንቺ ውጪ ማን አለ? በረዳሽ ደስ ይለኝ ነበር ግን አልችልም። ምክንያት?
ምክንያቱም በሌላ ስራ ስለተጠመድኩኝ። መቼም ፊዮሪ እንድበቀላት የላክሽኝን የረሳሽው አይመስለኝም። በዛ ላይ ደግሞ ሄዋን አለች። ከዛ ጄሪ ተጨምራብኝ ትምህርቴን እንዳልማር ልታደርገኝ ነው እንዴ? እንደዛ ሳይሆን ለጊዜው የነ ፊዮሪን ጉዳይ እናቆየውና ትኩረትሽን ቦቸራና ጄሪ ላይ እንድታደርግ ይፈልጋሉ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይቺ ደፋር እንዴት እንዳደረጋት እኮ ብታይ ጸጊ። የኔ ቆንጆ አሁን እኔ ስላለው ተረጋጊ እሺ? ቴንክ ዩ ሶ ማች። ከክላስ መልስ ሾፒንግ ልወጣ አስቤ ነበር። ታዲያ ምን ችግር አለው? ምን ያክል ትራንስፈር ላድርግልሽ? ደስ ያለሽ። እሺ የኔ ቆንጆ። እሺ አመሰግናለሁ። አሁን ግን ክላስ መግባት አለብኝ። እኔም ልሂድ በቃ። እሺ ቻው። እንደው አንቺ ልጅ ምን ይሻልሻል? በእናትሽ እኔ ቆንጆ የምስራች ስቀብቅ አንቺ ነገሮቹን ሁሉ አደበላልቀሽ ትመጫለሽ። እና እኔ አውቄ ነው በቃ ሁሉም ነገር ሳላስበው ነው ከቁጥጥር የወጣው። እኔ ምን ላድርግ? ወይኔ ቤዚቲ፣ እኔ ግን ይሄ ልጅ ካሁን ወዲያ አይንሽም ማየት የሚፈልግ አይመስለኝም። ወንድ ነው። ይኸውልሽ ቤዚቲ፣ ይሄ እኮ ከመሬት ተነስተሽ ማለት እንከፍ የምትይው ነገር ነው ይሄን ሁሉ ችግር ያመጣብን። እሺ ቆይ ቹቻ፣ እኔ ምን ላድርግ? ሌላ ጊዜ እኮ እንኳን እኔ ሄጄ ባጠገቡ አልፌ ይቅርና እኮ ያለሁበት ድረስ እየመጣ ነበር ሰላም የሚነሳኝ። ዛሬ ባጠገቡ ባልፍ ብዙር ዝም አለ፣ ተቆለፈ ልጁ። ታዲያ እኔ ምን ላድርገው? እና ከዛ በቃ እንደዛ ሲያደርግ ማረገው ነገር ጠፋኝና ሄጄ ላናግረው ስል አቤት ምን ነበር ሲለኝ ምን ላውራ። ከዛ አንተ እንዴት ተዋሸኛለህ ምናምን ብዬ ሳወራ ጭራሽ ነገሬ ሁሉ ከቁጥጥሬ ውስጥ ወጣ። ምን እንዳልኩ ምን እንዳወራው አላውቅም። የኔ እናት እሱ እኮ ገብቶኛል። ቹቻ በእናትሽ ሻው ምን እናደርግ? በቃ ቤዚቲ፣ ከዚህም በኋላ ምንም አናደርግም። አርፈን ስብስብ ብለን ትምህርታችንን መማር ነው ያለብን። በእናትሽ ቹቻ ጭንቅላቴን አታዙሪው። ቤዚቲ፣ ለማንኛውም አንቺ ተረጋጊ። ነገሮችን ቀስ ቀስ እያልን እናስተካክላቸዋለን። እሺ በቃ ነይ በቃ የኔ አፍቃሪ። ቹቻ ሁለተኛ እንደዚህ ብለሽ እንዳትጠሪኝ እሺ? እሺ በቃ አልጠራሽም። ለማንኛውም ተነሽ እንሂድ። የምሬን ነው የምሬ። ሁለተኛ እንደዚህ እንዳትጠሪኝ አልፈልግም። አልጠራሽም። በቃ ነይ በቃ ወይ አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄ ነው የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥሽ መቀመጣለች። ደግሞ ታውቂያለሽ ህይወት ያለ እሷ እንዴት እንደሚጨልም። የኔ አባችሁ ዱሻ ሰማሽው? አየሽ አይደለም ምን ያክል ግን እንደሚወድሽ። እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ልናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርት ያለሽ። እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከእሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ትሰማያለሽ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሬድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ ይቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ ወጣ። በቃሽ።
ባንቺ አልነበር እንዴ ባንቺ አልነበር እንዴ ከኔ በላይ ሁሉ የሚያስበው ሆዴ ባንቺ አልነበር እንዴ ባንቺ አልነበር እንዴ እንክሉሉ ያረገኝ መውደድ ከመንገዴ እንክሉሉ አርጊኝ እንክሉሉ አርጊኝ ተይ ሳታዘናጊኝ ተይ እንዳረግሽ አርጊኝ ወዳጅ አብዝቶ ፊትሽን ቢያዘ